እሺ ወንድሜ እንዴት ዋልክ? ሰላም ነው ወይ? ሰላም ነው። እንዴት ነው? ብዙ ጊዜ እዚህ ግቢ ውስጥ ነው የምትውለው? እዚህ ነው። ምንድን ነው የምትሰራው? ሐውልት ነው። ምን ይመስላል ግን ድባቡ አሁን በየቀኑ እዚህ ስታሳልፍ ምንድነው ከሌላ ቦታ የተለየ ስሜት ያለው ምንድነው? ስሜቱ ምን እንደሆነ ታውቃለህ? ውጪ ስትወጣ ነው ጭንቀቱ። እዚህ ግቢ ከዋልክ ነው ሰላምን የምታገኘው። ምክንያቱም ስራን የምንሰራው ስራ ላይ ደግሞ ያው የሚከሰት ነገር አለ። ሰው ብረት ሆኗል። ሰሞኑን ሞቶ የማያውቅም። አንድ በፊት 3-4 ይሞትልን ነበር። አሁን የለም፣ ሟች የለም። ሰው ምን እንደሆነ እንጃ። አደጋም ይጥፋ። በጣም ይገርማል። የሰውን ሞት የምታገናኙት እንግዲህ ስራ አለ ስራ የለም የሚለውን ከሰው ሞት ጋር ቀጥታ አገናኝታችሁ ያው እንደማንኛውም ሰው ስራ የለም ትላላችሁ። ሰው ለምሳሌ ባጃጅ ሹፌሩን እኮ ጸልዮ ነው የሚወጣው። ታክሲም እንደዛ ነው። ስለዚህ ሁሉም አናጺውም ጸልዮ ነው ስራ ይኖረኝ ብሎ። ለዛ እኛም ሟች ቢኖር ደስ ይለናል። ያለ ሟች ጥሩ ነገር የለም። እንደው የምታውቀውም ሰው እንደው በጣም የምትግባባውም የምታውቀውም ሰው ሲሞት የተለየ ስሜት አይሰማም? ያው ነው ስሜቱ? ያው ነው። ያው እኛም ሜዳችን ስለማይቀር ያው ነው። ሁሉም አንድ ነው። እኛ ጋር ልዩነት የለም። ያው አየር እንዲመጣ አንተ እንደውም ዱአ አድርገን ብትወጣ አሪፍ። ሰው እንዲሞት ማለት ነው። ግድ ነው። ምን እያልክ አለበለዚያ ስራ የለማ። ይሄው ቁጭ ብዬ እያየኝ ሁሉም ሰው ሐውልት ያሰራል። ያልሰራም ያሰራል። እንግዲህ በኢኮኖሚም ዝቅ ያለ ሰው አለ፣ ከፍ ያለ ሰው አለ። የትኛው ነው እንደ ደረጃው? ይሄም ሐውልት ነው። ለምሳሌ አላለቀም እንጂ ይሄም ሐውልት። አይ ከገቢያቸው አንፃር ብዙ ጊዜ ሀብታም ሲሞት ነው ደስ የሚለን ትላላችሁና ምንድን ነው? ዳ ሞቶም ኑሮም የለም ያው ነው። ሀብታም ይሻላል። ዳማ ሞቶም ኑሮም ያው ነው። ምንድን ነው ልዩነቱ? ልዩነቱ ጨላው ነው፣ ይከፍላል ሀብታሙ ማለት ነው። ዳውስ የክፍያ ሁኔታን የሚለያየው እንጂ ዳውን አቆይልን ሀብታሙን ድፋልን ይባል የለ። ከአባባሎች ከኔ አባባል ነው። ያው ጸሎታችሁም ከዛ ጋር የተያዘ ነው እንዴ? የሀብታም መኖር እኮ በጣም ጠቃሚ ነው። ለምሳሌ ብዙ ሀብታሞች ሲኖሩ ከስሮቻቸው ብዙ የሥራ ዕድል የሚያገኙ ዜጎች አሉና ከዚህ አንፃር ሳታስቡትም? ለእኛስ አታስብም? እኛ ሀብታም እንደዛ ሰዎች ብዙ ሰው ነው የሚያስተዳድሩትና ከዛ አንፃር እንደው አሳሳላቸውም ለብዙ ሰው የመኖር ምክንያት ለሆኑ ሰዎች እንዲህ በቀላሉ ሰው ነን እኮ ለሰው እናዝናለን። ግን ስራ ስለሆነ እንጂ እገሌ ሙት ምናምን ብለን አንልም። ግን ስራ ስለሚሆን ቢኖር ይመረጣል እንጂ በመሞቱ እኮ ተደስተን አይደለም። ያው ስራ ስለሆነ ነው የምትሰራው እንጂ ሰው ሲሞትማ ማንም እኮ ነገር ይሰማል። ያ ነገር ነው። እና ሁሌ እዚህ ነው የምትውለው? እዚህ ነኝ። ምንም ከሌላው ቦታ ከምትውለው የተለየ ድባብ የለውም? አረ ምን እዚህ እንደው ምንም ጭንቀት የለም። ምን የለ ደስታው እንደውም እዚህ ነው። ምክንያት ውጪ ስወጣ ይከፋኛል። እኔ መቼም ሰዓት እኔ ከዚህ ግቢ ከሁለት ሰዓት በስተቀር ስወጣ አሁን ከውጪ ካሉ ጋር ምግባባትን ጊዜ የለም። አልነጋገርም። ከዚህ ውስጥ ካሉት ጋር ነው የምትግባባው? እነዚህ ማለት ምስኪኖች እንደምታየው ብዙ ነገር የሚያስቸግር ነገር የለም። ተኝተው ነው ተነስቶ መሄድ የለ። አያስቀይም፣ አያኮርፍ። ታዲያ ይሄን ሰው ጥላ የት ሄዳል? እኔ እንደ ካሉ ሰው ይሄ ነው የሚሻለኝ። ወንድሜ ለማንኛውም አመሰግናለሁ ስለነበረን ቆይታ። እንገናኛለን። እሺ ታንክ ዩ ቬሪ ማች